ሳይልክልኝ ሳናወራ ሳንገናኝ አልጻፍኩለትም እሺ አረገዝኩ በቃ እና በቃ ምን ማለት እንዳለብኝ ራሱ አላቅም ለማን ነው መናገር ያለብኝ እቺ ለሳምፕል የምትወስዳት ነገር አለች አይደል እሷ እስከ ዛሬ አለች እቤት በጣም እና የመጀመሪያ እርግዝና ይንሳት በቃ ማውራት አለብኝ ለማን ነው መናገረው ብዬ ባለቤቴ ነገርኩት በቃ ዝም በይ አለኝ አትንገሪኝ ዝም በይ ምናምን አለኝና ነሐሴን ዋጥኳት ሐኪም ቤት ሄድኩኝ 4 ሳምንት ሲሆን ሲሄድ አወርጉዝ ነሽ አለችኝና 8 ሳምንት ሲሆን እናየዋለን በአልትራሳውንድ አለችኝ እና እንግዲህ እርግጠኛ ስሆን ነው ማውራት ያለብኝ አይደለ ስለዚህ ፈራው ማውራት ለምን አልተናገርኩም ከዛ 8 ሳምንት ሲሆን ድጋሚ ሄድኩኝ ማለት ነው በ8 ሳምንት በ3D ልብ ምቱን ለኔና ለባለቤቴ ስታሳየን በቃ አልቻልኩ ፌንት ልሰራ በእውነት በጣም ነው አለቀስኩኝ እሷም ስለምትጠብቅ ደስ አላት በቃ ኦኬ ደሞ ስጅና ምናምን እና ያለ ቼክ እናደርጋለን ምንም ችግር የለም ምናምን አለችኝ በቃና እሷ ኖርማል ነው ለሷ እኔ ጸልዬ እንዴት ሰው ተስሎልኝ እንዴት እንዳገኘው ታጣቀም እሷ ኖርማል ምክንያቱም ተወልጃለሽ ነው ያለችኝ ምንም ሁሉንም ፎርማሊቲ ታሟያለሽ ምንም ችግር የለም የጊዜ ጉዳይ ነው እዛም 8 ሳምንቱን አለፍን 4 ወር ሆኖ እንደዚህ ያለን ማለት ነው ለመምህር ሄኖክ ጻፍኩለት የመጀመሪያ ለቤተሰቦቼ ለእህቶቼ ነገርኳቸው ያው የተናገርኩት ሰው ሁሉ ማልቀስ ነው ለቅሶ ነው ሁሉ ሰው እውነት በይ ብለው በቃ ለቅሶ ነው ምንም መናገር አይችልም እግዚአብሔር ይመስገን እመቤቴ በቃ የማይባል ነገር የለም ማልቀስ ነው እዛ እኔ በቃ ፈዝዣለሁ ያው እንደሚያረጋው እግዚአብሔር ያውቃል እዛ ለእናቴም ለቤተሰቦቼም ተናገርኩ ያው ጸጥ ማለቱ ጥሩ ነው ማለት መጨረሻው እንትን ሳይል ዝም አልኩኝ 4 ወር ዝም አልኩ እና ለመምህር ሄኖክ ጻፍኩለት ስጽፍለት እውነት በያለኝ እውነት ስለው እግዚአብሔር ይክበር ይመስገን ብሎ ጻፈልኝ ነፂ በቃ ዝም በይ ለማንም አታውሪ እሺ ያለኝ በቃ ይዞታል እሱ ከዛ በኋላ እርግዝናዬ በጣም የሚያምር ጊዜ ነበር ምንም ህመም የሌለው በጣም የሚያምር ደስ የሚል እርግዝና ጊዜ ነበር ከዛ ለግንቦት 1 20 ቀን ሲቀራት ነው የተወለደችው ሶሊ ይህ በሆነ ልክ ባመቱ የዚያ ሁሉ እንባ የሆነች ሴት ልጅ ድንግል ማርያም ለነጻነት ሰጠቻት ለግንቦት ልደታ ሁሉም ስለቱን አስገባ ሚያዝያ 10 ነው የተወለደችው አስተወለድ ሰይጣን አንዳንድ ጊዜ አንተ ደስታ ሙሉ ላለማረክ በጣም ይፈትናል ወይ ደግሞ ይገባና ያበላሽብሃል ለወልድ ሆስፒታል ከባለቤቴ ጋር ሄጄ በምጥ ነው የወለድኩት በጣም ያስገረመኝ ነገር እግዚአብሔር ለሌላው እንደምትሰጠው ለሁሉም ሰው እንደምታረቀው ለኔም አርግልኝ ብዬ ነበር እና በምጥ ነው ምትወልጂው አይቻልም ብላኝ ዶክተሬ ኖ ትችያለሽ ችግር የለብሽም በምጥ ነው ምትወልጂው ብላ በምጥ ነው የወለድኩት እና ስወልድ ሚድናይት ላይ ልክ 00 ሲል ነው የወለድኳት ሶሊ ምጤ ረጅም ነው የሚባል አይደለም ኖርማል ነው በመርፌ ነው ምንም የተወጋጋውት ነገር የለም የምጥ ማምጫ ተሰጥቶኝ የሽንቷ ስለፈሰሰ ከዛ በኋላ ተወለድሽ በኖርማል ማለት ነው ከዛ በኋላ 0 ሰዓት ወልጄ 30 ደቂቃ ስቲች ልደረግ ልጅቷን ይዣታለሁ እንግዲህ ሶሊያና ተወልዳለች ባለቤቴም እዛው ነው አብረ ነበር የሆነ የሜዲኬሽን ስተት ተፈጠረ ምንድነው ልክ ስቲች ሲሰፋ አርተሪን ነኩት እሺ አርተሪ ሲነካ እዛ አካባቢ ብዙ አርተሪዎች አሉ ይባላልና ደም ፈሰሰኝ የሆነ የደም ስር ቬኑ እሺ እሱን ወጋች እሰፋለሁ ብላ በቃ ሳታስበው ወጋች በምን ተያዘኝ በቃ ፕሮፌሰሩ አዋልዳኝ ሄዳለች ሌላ ቦታ እሺ ዶክተር ነች ያለችው ምክትሏ ከዛ በቃ ስትመጣ እኔ አልቦኛል በጣም ብዙ ደም ፈሶኛል ኢመርጀንሲ ነው ይመጣሉ አንስቴዣ ሊሰጡኝና እንትን ሊደረግልኝ አየር እንዲሰጠኝ ኦክሲጅን እሺ ና መጣች ምንድነው ያረክሻት ምናምን ስትላት ነው ትዝ የሚለኝና ምንድነው ያረክሻት ምን ሆነች ስትላት አላቅም ደምኬት እንደሚመጣ ምናምን አለቻት በጣም ፈሶኝ በቃ አላበኝ ሲያልበኝ ከዛ በኋላ የመጨረሻ እግዚአብሔር ወይ እንደዚህ አልተነጋገርንም እኔ እናንተ እመቤቴ እኔ እናንቺ እንደዚህ አልተነጋገርንም እንዴ ያልነበረም የተነጋገርነው ስል አንስቴዣውን አረጉልኝ ከዛ በኋላ ይነቃው ጠዋት 12 ሰዓት ነቃሁኝ ከዛ ክፍሌ ወሰዱኝ ልጄ ጋር ሄድኩኝ ልጄን አየኋት